ክለቡን የሚወድ እግር ኳስን የሚወድ ወጣቶች ስላሉት ተሰባስበን ክለባችን ያለበትን ሁኔታ ለመከታተል ለመደገፍ ግዴታ ፎርማል የሆነ የደጋፊዎች ማህበር ብቻ መጠበቅ የለብንም። ተሰባስበን አውርተን ዲስከስ አድርገን ከዚህ በኋላ ባለው ጊዜ እናንተ ጋር ለመሆንና በእናንተ ጉዳይ በእግር ኳሳችን ጉዳይ እናንተ ጋር ዲስከስ ሰፖርት አድርገን ለመሄድ ወስነናል ማለት ነው። አሁን ላይ ሁለት ነገር አለ። ነቀምት ከተማ እግር ኳስ ክለብ አንደኛው እናንተ ናችሁ ያላቸው ሰፖርት ሳይደረጉ እንኳን መፋለም መዋደቅ ለክለቡ የሚችሉ ቲም አለ። ሁለተኛ ሪሶርስ አለ። ከተማ ቲሙ ሰፖርት ማድረግ የሚችል ከቲሙ ጎን መቆም የሚችል እግር ኳስ የሚወድ ሰው አለ ከተማው ማለት ነው። አንድና እኛ ማድረግ የምንችለው ነገር ምንድነው? ይሄን ሁለቱም ሪሶርሱንና ያለውን የእግር ኳስ ቲሙን እንዴት አቀናጅተን ቲሙን ሰፖርት እያደረግን የሚለውን ነገር ብቻ ነው መስራት ያለብን ማለት ነው። እኛ እግር ኳሱን የምንወድ ሪሶርሱን ኦርጋናይዝ አድርገን ስትራክቸር አድርገን አንድ ላይ ቲሙ እንዴት መታገዝ አለበት የሚለውን ነገር ተነጋግረን የደረስንበት ነገር አለ ማለት ነው። አንድ እንደኛ እኛ የደረስንበት ነገር እኛ ባለን አቅም ቱ ዘ ማክሲመም ባለን አቅም ቲሙ ከውጭ በእኛ አቅም ሰፖርት ማድረግ ባለብን መንገድ ቲሙ ሰፖርት ለማድረግ ዛሬ ላይ ወስነን እናንተ ጋር መጥተናል ማለት ነው። ቲሙ ምንድነው? እኛ እንደ እግር ኳስ ነቀምት ከተማ እግር ኳስ እንደሚያውቅና እንደሚወድ አካል ምንስ ሰፖርት ማድረግ እንችላለን የሚለውን አውርተንበት ሾርት ተርም ፕላን አጥተናል። ሾርት ተርም ፕላን ምንድነው? ቲሙ አሁን ላይ በሚኖረው ተቀንት አፍ ለዛሬው ለዛ ለተጫወታ ወይም ለቀረቡ ለጎን በፋይናንስ እዛም መጥቶ በመደገፍ እና ቲሙ ከኛ በሚፈልገው ነገር ነው እናንተ ጎን ለመቆም ቃል እንገባለን ማለት ነው። አንደኛው እና ትልቁ ነገር እሱ። ሁለተኛው ቲሙን የሚያስተዳድሩት ስፖርት ቢሮ ኮንቪንስ በማድረግ በመከታተል ከኛ አቅም በላይ የሆነውን ነገር ለምሳሌ እኛን ደሞዝ ልንከፍላቸው አንችልም። ደሞዝ የሚከፍሏቸው እነሱ ናቸው። እነሱን ደግሞ አስሊ አስፖስብል በተቻለ መጠን ደሞዛችሁ በጊዜ እንዲገባላችሁ እናንተ ሜዳውና ሜዳ ውስጥ ያለውን ነገር ብቻ ስለሱ ብቻ እንድትጨነቁ አድርገን መሄድ እንድትችሉ በእነሱ በኩል ያለውን ከስፖርት ቢሮ ኃላፊው ጋር ዲስከስ አድርገናል። ኤቭሪ ከእነሱ ሳይት ማለቅ ያለበት ነገር ቶሎ እንዲያልቅላችሁና ጊዜ ሳይፈጅ እናንተ ሀሳባችሁን እሱ ላይ ሳትሉ የሚመለከታችሁን ስራ እንዲሰሩ የማድረግ ትልቁ ስራኛ ላይ አለና እሱን ለማድረግ በቀደም ክቡር ከንቲባው ጋርም ዲስከስ አድርገናል። እሳቸው በሚችሉት መጠን እኛን ለመርዳትና የስራ አስፈጻሚውንም የሚመለከተውን ስራ በአግባቡና በጊዜ ሰርቶ እንዲጨርስ እንደሚያደርጉ ቃል ገብቶልናል ማለት ነው። አሁን ይሄ ካደረግን በኋላ ከእናንተስ የሚጠበቀው ነገር ምንድነው? አንድና አንድ ነገር ብቻ። እናንተ ቲሙ ሱፐር ሊግ ውስጥ በቀረው 9 ጨዋታ ሱፐር ሊግ ውስጥ ኦፍ ኮርስ ኦቨር አምቢሽየስ የሆነ ፕላን አንሰጣችሁ ፕሪሚየር ሊግ አስገቡን ብንላችሁ ለእናንተም ለእኛም ውሸት ነው። ቲሙ በተሻለ ነጥብ ሱፐር ሊግ ውስጥ እንዲቀርልን የተቻላችሁትን ነገር እንድታደርጉልን እንጠይቃለን። እዛ ውጭ ግን አሁንም ደግመን ቃል ለመግባት ያህል በየጨዋታው እኛም ተነጋግረን ከስፖርት ቢሮም ጋር አውርተን በየጨዋታው ሌሎች ክለቦች በሚያረጉት ልክ የሚያስፈልጋችሁ ኢንሴንቲቭ
በእኛ በደጋፊዎቹ በኩል እንደምናደርግላችሁ ከመጀመሪያው ጨዋታ ጀምሮ ያለውን ነገር ሴቱን እናሳውቃችኋለን። በኮቻችሁ እና በኮቺንግ ስታፍ እና በአንበላችሁ በኩል በየጨዋታው ለእናንተ የሚገባውን ኢንሴንቲቫይዝ እያደረግናችሁ እንደምንሄድ ቃል እንገባላችሁ እንፈልጋለን። ብዙም አላበዛም። ይሄን እንደምታደርጉና የጨዋታ የዘጠኙ ጨዋታ አልፎ ደግሞ ተገናኝተን ቴንኪው የምንባባልበት ቀን እንደምመጣ ተማመናለሁ። ከዚህ በኋላ የነበረው ከዚህ በፊት የነበረው ነገር በርደኑን ቻሌንጁን ለብቻችሁ ተሸክማችሁ አትሄዱ። እኛም የተወሰነ የነቀምት ከተማ ባይዞ የነቀምት ከተማ የስፖርት ሜቢ ከዚህ በፊት የነበራችሁ ልጆች አላችሁ የምታውቁት ብዙዎቻችሁ እና በጣም ኳስን የሚወድ ህብረተሰብ ነው ያለው። እነሱም ብቻ ኮሚኒኬት አድርጎ ኳሱን እንዲደግፍ የማስደረግ ስራ ነው ከኛ የሚጠበቀው እንጂ ከዚህ በፊት እንዳሳለፋችሁት ነገር ቻሌንጅ ያሉትን ቻሌንጆች ለራሳችሁ ብቻ ተሸክማችሁ አትሄዱም። ዊ ዊል ሼር እኛ ሼር እናደርጋቸዋለን፣ ሰፖርት እናደርጋቸዋለን። ከእናንተ ጎን ነው ያለነው። በርቱ ለማለት ነው። ቴንክ ዩ